ጤና ይስጥልኝ። ይህ ኢትዮፋይል ነው። ዛሬ በአካውንቲንግ ውስጥ በጣም መሰረታዊ የሆነ ቱቶሪያል ነው ይዤ የመጣሁት። አካውንቲንግ አልገባን አለ፣ ግልጽ አልሆንልናል የምትሉ ሰዎች አካውንቲንግ በደንብ ግልጽ እንዲሆንላችሁ ማወቅ የሚጠበቅባችሁን መሰረታዊ ነገር ነው ዛሬ ይዤላችሁ የመጣሁት። ስለ ኤለመንትስ ኦፍ አካውንቲንግ በደንብ አሳያችኋለሁ፣ በደንብ አስረዳችኋለሁ። ኤለመንትስ ኦፍ አካውንቲንግን በደንብ ካወቃችሁ ከዛ በኋላ አካውንቲንግ በጣም ቀላል ነው የሚሆንላችሁ። ስለዚህ ቱቶሪያሉን ከመጀመሪያው እስከ መጨረሻው በደንብ እንድትከታተሉት በአክብሮት ጋብዛለሁ። ኤለመንትስ ኦፍ አካውንቲንግ ኤለመንትስ ኦፍ አካውንቲንግ ብለን የምንጠራቸው ዘ ፋንዳሜንታል ካታጎሪስ ዩዝድ ቱ ሪካርድ ክላሲፋይ ኤንድ ሪፖርት ፋይናንሻል ትራንዛክሽንስ ቤዝድ ኦን አካውንቲንግ ስታንዳርድስ። አካውንቲንግ ስታንዳርድስ ብለን የምንጠራቸው የመጀመሪያው ዩኤስ ጋፕ ነው። ጄኔራል አክሴፕትድ አካውንቲንግ ፕሪንሲፕል ማለት ነው። ሁለተኛው አይኤፍአርኤስ ኢንተርናሽናል ፋይናንሻል ሪፖርቲንግ ስታንዳርድ ማለት ነው። እነዚህን ሁለት አካውንቲንግ ስታንዳርዶችን ተከትለን ፋይናንሻል ትራንዛክሽናችንን የሂሳብ እንቅስቃሴያችንን ሪካርድ ክላሲፋይ ኤንድ ሪፖርት ለማድረግ የምንጠቀምባቸው ፋንዳሜንታል ካታጎሪስ ማለት ነው። ኤለመንትስ ኦፍ አካውንቲንግ ብለን የምንጠራቸው ማለት ነው። እነዚህ ኤለመንትስ ኦፍ አካውንቲንግ በዋናነት በሁለት ግሩፕ ይከፈላሉ። የመጀመሪያው ኢንካም ስቴትመንት ኤለመንትስ የምንላቸው ረቨኒው ኤንድ ኤክስፔንስ አለን። ገቢ ረቨኒው፣ ኤክስፔንስ ወጪ ማለት ነው። ኢንካም ስቴትመንት የሚይዘው ረቨኒው ኤንድ ኤክስፔንስ። ሁለተኛው ኤለመንትስ ኦፍ ባላንስ ሺት ብለን የምንጠራቸው አሴት ኢዝ ኢኳልስ ሊያቢሊቲ ፕላስ ኢኩዊቲ የሚለው አለ ማለት ነው። ባላንስ ሺት እዚህ ጋር እንደምታዩት የሚዛን ምልክት አለው። ሁለቱ ባላንስ ነው። ስለዚህ የመጀመሪያው የሌፍት ሳይድ አሴት ነው የሚያሳየው፣ ራይት ሳይድ ደግሞ ሊያቢሊቲ ፕላስ ኢኩዊቲ ነው የሚያሳየው ማለት ነው። ኤለመንትስ ኦፍ ኢንካም ስቴትመንት ረቨኒው ኤንድ ኤክስፔንስ፣ ኤለመንትስ ኦፍ ባላንስ ሺት አሴት ኢዝ ኢኳልስ ሊያቢሊቲ ፕላስ ኢኩዊቲ የሚለውን ኢንሹር የሚያደርጉ ናቸው ማለት ነው። ረቨኒው ምንድነው? ኤክስፔንስ ምንድነው? አሴት ሊያቢሊቲ ኤንድ ኢኩዊቲ ምንድናቸው የሚሉትን ደግሞ እያንዳንዳቸውን በዝርዝር ነው ያለን። ኤለመንትስ ኦፍ ባላንስ ሺት ብለን የምንጠራቸው ኤለመንትስ ኦፍ ባላንስ ሺት የምንላቸው የመጀመሪያው አሴትስ ናቸው። አሴትስ ወይም ደግሞ ኦንስ ብለን የምንጠራቸው ናቸው። አካውንታንት የሆነ ሰው፣ የሂሳብ መዝገብ የሚይዝ ሰው፣ ቡክኪፐር የሚሆን አካውንታንት ወይም ደግሞ ቢዝነስ ኦፕሬት የሚያደርግ ቢዝነስማን የሆነ ሰው እነዚህን ተርሞች ማወቅ አለበት። አሴት ስንል ኦንስ ብለን እንጠራቸዋለን። አን አሴት ኢዝ ኤኒ ሪሶርስ ኦውንድ ኦር ኮንትሮልድ ባይ ኤ ቢዝነስ ዛት ሃዝ ኢኮኖሚክ ቫሊዩ ኤንድ ኢዝ ኤክስፔክትድ ቱ ፕሮቫይድ ፊውቸር ቤኔፊትስ። አሴት የምንለው ኤኒ ሪሶርስ ኦውንድ ኦር ኮንትሮልድ ባይ ኤ ቢዝነስ፣ በቢዝነሱ ኦውን የተደረገ ወይም ደግሞ ኮንትሮል የሚደረግ ዛት ሃዝ ኢኮኖሚክ ቫሊዩ ያለው ኢኮኖሚክ ጥቅም ያለው and is expected to provide future benefit ወደፊት ፊውቸር ጥቅም ሊያስገኝ የሚችል ነገር ሁሉ ምን ተብሎ ይጠራል? አሴት ተብሎ ይጠራል ነው። አሴት ወይም ኦንስ የምንለው ሶስት ነገሮችን ማሟላት መቻል አለበት። አንድን አሴት ነው የሚያሰኘው የመጀመሪያው ኦነርሺፕ ወይም ደግሞ ኮንትሮል መኖር ነው። ኦነርሺፕ ወይም ኮንትሮል ስንል የገዛ ነው መሆን መቻል አለበት፣ ወይም ደግሞ በኪራይ ያገኘ ነው መሆን መቻል አለበት። ሌጋሊ ኦን ወይም ኮንትሮል የሚደረግ ሪሶርስ መሆን መቻል አለበት ማለት ነው። ሁለተኛው ፊውቸር ኢኮኖሚክ ቤኔፊት ነው። ኢኮኖሚክ ቤኔፊት ኢኮኖሚያዊ ጥቅም የሚሰጥ መሆን መቻል አለበት። አይዘር ረቨኒው ጀኔሬት ማድረግ መቻል አለበት፣ ወይም ደግሞ ኤክስፔንሳችን ለመክፈል የሚያገለግልን መሆን መቻል አለበት፣ ወይ የቢዝነስ ኦፕሬሽናችንን ሰፖርት የሚያደርግ መሆን መቻል አለበት። ቢዝነስ ኦፕሬሽኑን ሰፖርት የሚያደርግ መሆን መቻል አለበት። ሁለተኛው አንድን አሴት ነው የሚያሰኘው ፊውቸር ኢኮኖሚ ቤኔፊት መስጠቱ ነው። ሶስተኛው ሜዠሬብል ቫልዩ ነው። ሜዠሬብል ቫልዩ ሊኖረው ያስፈልጋል። ኳንቲፋይድ ኢን ሞኔታሪ ተርምስ ማለት ነው። በብር ሊሆን ይችላል፣ በዶላር ሊሆን ይችላል፣ በሌላ ወይም ፓውንድ በሞኔታሪ ተርምስ መገለጽ መቻል አለበት። ኳንቲፋይ ሜዠር መደረግ መቻል አለበት። ሜዠሬብል ቫልዩ ሊኖረው ያስፈልጋል። ስለዚህ አንድን አሴት ነው የሚያሰኘው የመጀመሪያው ኦነርሺፕ ወይም ኮንትሮል ሲኖር ነው። ሁለተኛው ፊውቸር ኢኮኖሚ ቤኔፊት መስጠት መቻል አለበት። አይዘር ረቨኒው ጀኔሬት ለማድረግ ወይም ኤክስፔንሳችንን ሪዲዩስ ለማድረግ ወይም ደግሞ ቢዝነስ ኦፕሬሽናችን ሰፖርት ለማድረግ የሚጠቅመው መቻል አለበት። ሶስተኛው ሜዠሬብል ቫልዩ ኢን ሞኔታሪ ተርምስ በብር፣ በዶላር፣ በፓውንድ በሌላ የሞኔታሪ ተርምስ ኳንቲፋይ ሜዠሬብል መደረግ መቻል አለበት ማለት ነው። ሜዠሬብል መደረግ መቻል አለበት። ለምሳሌ ሂሳባችን ላይ 50 ሺህ ብር ካሽ ቢኖረን 50 ሺህ ብር ኢን ሞኔታሪ ተርም በብር ደረጃ ተገልጿል። 50 ሺህ ብር ነው። ኢኮኖሚክ ቤኔፊት መስጠት ይችላል። ኤክስፔንሳችን ለመክፈል ይጠቅመናል። ረቨኒው ጀኔሬት ልናደርግበት እንችላለን። መሸጥ መለወጥ እንችላለን። በዚህ 50 ሺህ ብር ቢዝነስ ኦፕሬሽናችን ሰፖርት ላይ ያደርጋል። ኦነርሺፕ ኮንትሮል አለን፣ በእጃችን ላይ ነው ያለ። ስለዚህ ብር መቆጣጠር እንችላለን። ስለዚህ ኦነርሺፕ፣ ፊውቸር ኢኮኖሚክ ቤኔፊት፣ ሜዠሬብል ቫልዩ። አሴትስ ብለን የምንጠራቸው ካሽ ይኖረናል፣ ኦፊስ ሰፕላይስ፣ አካውንት ሪሲቨብል፣ ኢንቨንተሪ፣ ኢኩዊፕመንት፣ ማሽነሪ፣ ቢልዲንግ፣ ላንድ። እነዚህ ነገሮች በሙሉ ምንድናቸው?
ፓርት ኦፍ አሴትስ ናቸው። ፓርት ኦፍ አሴትስ ናቸው። ኢኩፕመንት ቢኖረን ኮምፒውተር ቢኖረን ለምሳሌ ኮምፒውተር ቢኖረን ኮምፒውተር ቢዝነስ ኦፕሬሽን ሰፖርት ለማድረግ ያገለግላል። ቢዝነስ ኦፕሬሽን ሰፖርት ለማድረግ ያገለግላል። የመጀመሪያው ኤሌመንትስ ኦፍ ባላንስ ሺት አሴት ብለን የምንጠራው ይሄንን ነው። ሁለተኛው ኤሌመንትስ ኦፍ ባላንስ ሺት ሊያቢሊቲ ወይም ደግሞ ኦውስ ብለን የምንጠራው ነው። አሴት ኦውንስ ነው፣ ሊያቢሊቲ ደግሞ ኦውስ ነው። ሁለተኛው ባላንስ ሺት ኤሌመንት ሊያቢሊቲ ወይም ደግሞ ኦውስ ብለን የምንጠራው ነው። ሊያቢሊቲ የሚባለው ምንድነው? ሊያቢሊቲ ኢዝ ኤ ፋይናንሻል ኦብሊጌሽን ዛት ኤ ቢዝነስ ኦውስ ቱ አናዘር ፓርቲ which must be settled in the future through the transfer of assets, services or cash. አንድ ሊያቢሊቲ ነው የምንለው የመጀመሪያው ፋይናንሻል ኦብሊጌሽን ከሆነ ነው። that a business owes to another party ለሶስተኛ ወገን ለሌላ ወገን የሚከፈል must be settled in the future ወደፊት የሚከፈል and through the transfer of assets, ሰርቪስስ ኦር ካሽ ማለት በካሽ ሊሆን ይችላል፣ በአሴት ሊሆን ይችላል፣ አገልግሎት በመስጠት ሊሆን ይችላል። የሚከፈል እዳ ነው ሊያቢሊቲ ብለን የምንጠራው ማለት ነው። ሊያቢሊቲ ልክ እንደ አሴት ሶስት ነገሮችን ማሟላት መቻል አለበት። የመጀመሪያው ሌጋል ኦር ኮንትራክቹዋል ኦብሊጌሽን መሆን መቻል አለበት። ዛት ሌጋል ኦር ኮንትራክቹዋል ኦብሊጌሽን መስት ቢ ፋይናንሻል ኦብሊጌሽን መሆን መቻል አለበት። ሌጋል ወይም ኮንትራክቹዋል ኦብሊጌሽን ነው። ያ ሌጋል ወይም ኮንትራክቹዋል ኦብሊጌሽን መስት ቢ ፋይናንሻል ኦብሊጌሽን መሆን መቻል አለበት ማለት ነው። and it must be repaid የመክፈል ግዴታ መኖር መቻል አለበት። ሌጋል የሆነ ወይም ደግሞ ኮንትራክቹዋል የሆነ ግዴታ ኦብሊጌሽን የመክፈል ግዴታ ሊኖር ያስፈልጋል ማለት ነው። ስለዚህ it must be repaid ማለት ነው። ለምሳሌ ሎንስ ሊሆን ይችላል፣ ታክስስ ሊሆን ይችላል፣ አንፔድ ብልስ ሊሆን ይችላል። ከባንክ የወሰድነው ብድር፣ ግብር፣ ያልተከፈሉ የውሃ የመብራት ክፍያዎች፣ የተጠቀምንባቸውን ቢልስ አንፔድ ቢልስ የመክፈል ግዴታ ይኖርብናል። ሌጋል ወይም ኮንትራክቹዋል ኦብሊጌሽን። ያ ሌጋል ወይም ኮንትራክቹዋል ኦብሊጌሽን ግን መመቻል አለበት ፋይናንሻል ኦብሊጌሽን መመቻል አለበት ነው። ሁለተኛው ፊውቸር ሳክሪፋይስ ነው። ፊውቸር ሳክሪፋይስ አለ። ሊያቢሊቲ ሪኳየርስ አውትፍሎ ኦፍ ሪሶርስስ ካሽ ጉድስ ኦር ሰርቪስስ ማለት ነው። ሪሶርስ አውጥተን ነው የምንከፍለው። ክፍያ ስንከፍል ሊያቢሊቲያችን ስንከፍል ሪሶርስ አውጥተን ነው የምንከፍለው። ያ ሪሶርስ ኢንካሽ ሊሆን ይችላል፣ ኢንጉድስ ሊሆን ይችላል፣ ኢንሰርቪስስ ሊሆን ይችላል። በጥሬ ገንዘብ በእቃ ወይም ደግሞ አገልግሎት በመስጠት ሊሆን ይችላል ማለት ነው የምንወጣው። ስለዚህ ሁለተኛው ፊውቸር ሳክሪፋይስ አለ። ሶስተኛው ሜዠሬብል ቫልዩ ነው። ሜዠሬብል ቫልዩ ኳንቲፋይድ ኢን ሞኔታሪ ተርምስ ማለት ነው። ኢን ሞኔታሪ ተርምስ መገለጽ መቻል አለበት። አይዘር በብር ሊሆን ይችላል፣ ዶላር ሊሆን ይችላል። ኤኒ ከረንሲ ኤኒ ሞኔታሪ ተርም መገለጽ መቻል አለበት። ሊያቢሊቲስ ብለን የምንጠራቸው አካውንት ፔየብል፣ ሴልስ ታክስ ፔየብል፣ ዌጅ ፔየብል ለሰራተኛ የምንከፍለው ለጉልበት ሰራተኛ የሚከፈል ዌጅ ፔየብል ካለ፣ አንርንድ ረቨኒው፣ ሞርጌጅ ፔየብል፣ ኖትስ ፔየብል፣ ሎንስ፣ ታክስስ፣ አንፔድ ቢልስ እነዚህ በሙሉ ምንድናቸው? የሊያቢሊቲ ታይፖች ናቸው ማለት ነው። በብዛት ፔየብልስ ተብለው የሚጠሩ ናቸው፣ ከፋይ ተብለው የሚጠሩ ናቸው ማለት ነው። ሶስተኛው ኤሌመንት ኦፍ ባላንስ ሺት ኢኩቲ ወይም ኦነርስ ካፒታል ተብሎ የሚጠራ ነው። ኢኩቲ ኢዝ ዘ ኦነርሺፕ ሪዚጁዋል ኢንተረስት ኦር ክሌም ኢን ኤ ቢዝነስ አፍተር ዲዳክቲንግ ኦል ሊያቢሊቲስ ፍሮም አሴትስ። ኢኩቲ የምለን የምንጠራው ዘ ኦነርሺፕ ሪዚጁዋል ኢንተረስት ኦር ክሌም ነው። የቢዝነሱ ባለቤቶች የቢዝነሱ ኦነሮች ሸርሆልደርስ ሪዚጁዋል ኢንተረስት ወይም ክሌም ነው ኢን ኤ ቢዝነስ አፍተር ዲዳክቲንግ ኦል ሊያቢሊቲስ ፍሮም አሴትስ። ቢዝነሱ ያለበት ሁሉም ዕዳ ተከፍሎ ካለቀ በኋላ የሚኖር የኦነርሺፕ ክሌም ወይም ሪዥዋል ኢንተረስት ኢኩዊቲ ተብሎ ይጠራል ማለት ነው። የሚያሳየው ኢኩዊቲ ሪፕሬዘንት የሚያደርገው ዘ ቫሊ ኦፍ ዘ ኦነርስ ኢንቨስትመንት ኢን ዘ ካምፓኒ ነው። ቢዝነሱ ሶል ፕሮፕራይተርሺፕ በሚሆንበት ሰዓት ላይ ካፒታል ተብሎ ይጠራል። ኮርፖሬሽን በሚሆንበት ሰዓት ላይ ደግሞ ኮመን ስቶክ ተብሎ ይጠራል ማለት ነው። ኢኩዊቲ ስንል ኢኩዊቲ በምንልበት ሰዓት ላይ ሶስት ነገሮች አሉ እዚህ ላይ ልክ እንደ አሴት ሊያቢሊቲ ሁሉ ኢኩዊቲ ሶስት ነገሮች አሉት። የመጀመሪያው ኦነርሺፕ ስቴክ ነው። ኦነርሺፕ ስቴክ ብለን የምንጠራው የቢዝነሱ የካምፓኒው ኦነርስ ሸርሆልደርስ የሚኖራቸው መብት ራይት ኦነርሺፕ ስቴክ ተብሎ ይጠራል። ሁለተኛው ሪዚጁዋል ቫሊዩ ነው። ሪዚጁዋል ቫሊዩ ስንል ዋት ሪሜንስ አፍተር ፔይንግ ኦፍ ኦል ሊያቢሊቲስ ነው። ቢዝነሱ ያለበት ዕዳ ከተከፈለ በኋላ የሚኖር መብት ነው ሪዚጁዋል ቫሊዩ ብለን የምንጠራው ማለት ነው። ስለዚህ ሪዚጁዋል ቫሊዩ ስንል ፈረስት ክሌም ያለው ለክሬዲተርስ ነው። ሰከንድ ክሌም የማን ነው? የኦነርስ ነው ማለት ነው። ዛትስ ዋይ ሪዚጁዋል ቫሊዩ የተባለው ለዛ ነው። ይህን በምሳሌ እንየው። አሴት ኢዝ ኢኳልስ ሊያቢሊቲ ፕላስ ኢኩዊቲ የሚለውን ነው የሚያሳየው። ኤቢሲ የሚባለው ካምፓኒ ቢዝነሱን ስታርት ሲያደርግ 100 ሺህ ብር ካፒታል ነበረው። 100 ሺህ ብር ካፒታል አውጥቶ ነው ስታርት ያደረገው። ስለዚህ 100 ሺህ ብር በካሽ አስቀምጧል ባንክ ላይ። ካፒታል ደግሞ 100 ሺህ ብር አለው። እዚህ ላይ በምናይበት ሰዓት ላይ አሴት ኢዝ ኢኳልስ ኢኩዊቲ ነው። ኢኩዊቲ 100 ሺህ ብር አለው። ሊያቢሊቲ የሚባል የለውም እዚህ ላይ ቢዝነሱ ሊያቢሊቲ የሚባል ዕዳ የሚባል የለውም። ዜን ኮምፒውተር መግዛት ፈለገ። በስንት ብር ገዛ? በ75 ሺህ ብር ገዛ። ኮምፒውተር ግዢ በ75 ሺህ ብር ገዛ።
የነበረው 100 ሺህ ብር ነው። ኮምፒውተር 75 ሺህ ብር ሲገዛ ስንት ብር ነው የሚቀረው? 25 ሺህ ብር ነው የሚቀረው ባንኩ ላይ ማለት ነው። የሚኖረው ካሽ 25 ሺህ ብር ነው። ስቲል 25 ሺህ ሲደመር 75 ሺህ 100 ሺህ ነው። ስለዚህ አሴት እዚህ ኳልስ ካፒታል ወይም ኢኩዊቲ ነው እዚህ ድረስ እንመጣ ማለት ነው። ስለዚህ ሰውዬ በ25 ሺህ ብር ቢዝነሱን ኦፕሬት ማድረግ እንደማይችል ሲያውቀው ባንክ ሎን ተበደረ። ሄደና ባንክ ሎን ስንት አወጣ? 50 ሺህ ብር ብድር ወሰደ። ካሽ አገኘ ማለት ነው። ስለዚህ ካሽ ተጨማሪ ካሽ ስንት አገኘ ማለት ነው? 50 ሺህ ብር አገኘ። 25 ሺህ ብር ነበረው። 50 ሺህ ብር ሲጨምር ስንት ይሆንለታል? 75 ሺህ ብር ካሽ ኖረዋል ማለት ነው። እዚህ ላይ በሚመጣበት ሰዓት ላይ ቶታል አሴት ባላንሱ ስንት ብር ነው? 150 ሺህ ነው። 25 ሲደመር 75 150 ሺህ ነው። ዜን እዚህ ላይ ከባንክ ብድር ስለወሰደ ይህ ብድር ምንድን ነው? ኮንትራክቹዋል ኦብሊጌሽን ነው። የመከፈል ግዴታ አለበት። ኮንትራክቹዋል ኦብሊጌሽን ነው። ስለዚህ ምን ብሎ መመዝገብ አለበት? ባንክ ሎን ፔብል ስንት 50 ሺህ ብር ብሎ መመዝገብ አለበት ማለት ነው። 100 ሲደመር 150 ሺህ ብር ይሆናል ማለት ነው። ዴቢት ኤንድ ክሬዲት ባላንሱ ምንድን ሆነ ማለት ነው? ኢኳል ሆነ ማለት ነው። ስለዚህ የመጀመሪያ ራይት ያለው ባንክ ነው። እዚህ አሴት ውስጥ በጥሬ ገንዘብ ያለው 25 ሲደመር 50 ሺህ 75 ሺህ ጥሬ ገንዘብ አለ። የቢዝነሱ ቶታል አሴት 150 ሺህ ብር ነው። ኢኩዊቲ ፕላስ ሊያቢሊቲ 100 ሺህ ብር ሲደመር 50 ሺህ ብር 150 ሺህ ብር ነው ያለው። ስለዚህ ኦነርስ የሚኖራቸው ክሌም መጀመሪያ የሚኖረው ክሌም እዚህ ቶታል አሴት ላይ 150 ሺህ ብር ያለው ቶታል አሴት ላይ ፈረስት ክሌም የሚኖረው ማን ነው? ባንኩ ነው ማለት ነው። ባንኩ ነው የሚኖረው ፈረስት ክሌም። የባንኩ ዕዳ ከተከፈለ 50 ሺህ ብር ከተከፈለ በኋላ ነው ኦነርስ የሚመጡት ማለት ነው። ኦነርስ የሚኖራቸው ራይት ዛት ኢዝ ሬዚዥዋል ቫሊዩ ተብሎ የሚጠራው ይሄ ነው ማለት ነው። ሶርስስ ኦፍ ኢኩዊቲ የመጀመሪያው ኢንቨስትመንት ነው። ካፒታል ኮንትሪቢሽን ወይም ደግሞ ሸር ኮንትሪቢሽን ሊሆን ይችላል። ቢዝነሱ መጀመሪያ ሲቋቋም ሸር ይሸጣል። ግለሰብ ሶል ከሆነ በካፒታል መዋጮ ነው፣ ካፒታል ኢንቨስትመንት ነው። በጣም ብዙ ሸር ሆልደሮች ተሰብስበው የሚያቋቁሙት ቢዝነስ ከሆነ ደግሞ ሸር ኮንትሪቢሽን ነው። እያንዳንዳቸው የተወሰነ ገንዘብ አዋጥተው የሚያቋቋሙት ነው። ባንኮችን በምንወስድበት ሰዓት ላይ፣ ሸር ካምፓኒዎችን በምንወስድበት ሰዓት ላይ የተለያዩ አክሲዮን ማህበራት የተለያዩ ሰዎች ተሰብስበው የሚያቋቁሙት ድርጅት ነው። ስለዚህ ሸር ኮንትሪቢሽን ነው የሚኖራቸው። የአንድ ሰው ካፒታል የሚባል ነገር የለም፣ ሸር ኮንትሪቢሽን ነው የሚኖረው ማለት ነው። ስለዚህ የመጀመሪያው ሶርስ ኦፍ ኢኩዊቲ ኢንቨስትመንት ካፒታል ኮንትሪቢሽን ወይም ደግሞ ሸር ኮንትሪቢሽን ነው ማለት ነው። ሁለተኛው ሶርስ ኦፍ ኢኩዊቲ ሪተንድ እርኒንግ ነው። ሪተንድ እርኒንግ የምንለው ዲስትሪቢዩት ያልተደረገ ቢዝነስ ፕሮፊት ነው። ቢዝነሱ ኦፕሬት ካደረገ በኋላ የተጣራ ፕሮፊት ለቢዝነስ ኦነርስ ዲስትሪቢዩት ካላደረገ ሪተንድ እርኒንግ ነው የሚሆነው ማለት ነው። ኤሌመንትስ ኦፍ ባላንስ ሺት አሴት እዚህ ኳልስ ሊያቢሊቲ ፕላስ ኢኩዊቲ ነው። አሴት ሊያቢሊቲ ኤንድ ኢኩዊቲ ምን እንደሆነ አየን ማለት ነው። ኤሌመንትስ ኦፍ ኢንካም ስቴትመንት የመጀመሪያው ረቨኒው ኢንካም ወይም ደግሞ ሴልስ ብለን የምንጠራው ነው። ረቨኒው ኢንካም ወይም ደግሞ ሴልስ ብለን የምንጠራው ነው። ረቨኒው ኢዝ ዘ ቶታል አማውንት ኦፍ መኒ ኤ ቢዝነስ እርንስ ፍሮም ኢትስ ኖርማል ኦፕሬሽንስ ቢፎር ሰብትራክቲንግ ኤክስፔንስስ። ምንም አይነት ኤክስፔንስ ያልተቀናነሰበት፣ ምንም አይነት ወጪ ያልተቀነሰበት ገቢ ኤርኒንግ ምን ተብሎ ይጠራል? ረቨኒው ኢንካም ወይም ደግሞ ሴልስ ተብሎ ይጠራል ማለት ነው። ረቨኒው ስንል የመጀመሪያው ኤርኒንግ ፍሮም ኮር አክቲቪቲስ ነው። ከቢዝነሱ ኮር አክቲቪቲስ የተገኘ ኤርኒንግ ነው። ለምሳሌ ፕሮዳክት በመሸጥ ከሆነ ፕሮዳክት ሴልስ፣ ሰርቪስ ፊ በመሆን አገልግሎት በመስጠት ከሆነ ሰርቪስ ፊ፣ ሰብስክሪፕሽን ረቨኒው ከሆነ ከሰብስክሪፕሽን፣ ከአድቨርታይዚንግ ከሆነ አድቨርታይዚንግ። ቢዝነሱ ከተሰማራበት ዋና ዓላማ የተገኘ ኢንካም ወይም ደግሞ ኤርኒንግ ፍሮም ኮር አክቲቪቲ ረቨኒው ይባላል። የመጀመሪያው ኤርኒንግ ፍሮም ኮር አክቲቪቲ መሆን መቻል አለበት። ሁለተኛው ግሮስ ኢንፍሎ ኦፍ ካሽ ነው። ግሮስ ኢንፍሎ ነው ስንል ምንም አይነት ኤክስፔንስ ያልተቀነሰበት መሆን መቻል አለበት ነው። ኤክስፔንስ ዲዳክት ያልተደረገበት ኢንፍሎ ነው ረቨኒው ብለን የምንጠራው። ሶስተኛው ረቨኒው ኢንክሪዝ ፕሮፊት ነው። ምክንያቱም ፕሮፊት ኢዝ ኢኳልስ ረቨኒው ማይነስ ኤክስፔንስ ነው። ረቨኒው በጨመረ ቁጥር ፕሮፊት አብሮ ይጨምራል። አራተኛ ረቨኒው ሪከርድድ ዌን ኤርንድ ነው። ዌን ትራንዛክሽን ኦከር ኖ ኒድ ቱ ሪሲቭ ካሽ ቱ ሪከርድ ነው። ትራንዛክሽን ሀፕን ካደረገ አገልግሎትን ደሊቨር ካደረግን በቢዝነሳችን ውስጥ የዱቤ ሽያጭ ቢከናወን ረቨኒው አለን ብለን ለመመዝገብ ብሩን እስከምንሰበስብ አንጠብቅም ማለት ነው። ልክ የዱቤ ሽያጭን ባከናወንበት ዕለት ረቨኒው አለን ብለን የመመዝገብ ግዴታ አለብን ማለት ነው። ረቨኒው አለን ብለን የመመዝገብ ግዴታ አለብን ማለት ነው። ስለዚህ ረቨኒው የምንላቸው አይዘር ሰርቪስ ከሰርቪስ የሚገኝ ረቨኒው ሊሆን ይችላል። ለምሳሌ አካውንቲንግ ሰርቪስ ሊሆን ይችላል፣ ፎቶግራፊ ሰርቪስ ሊሆን ይችላል፣ ሌሎች ሰርቪሶች ሊሆን ይችላል፣ ሰብስክሪፕሽን ሊሆን ይችላል፣ አድቨርታይዚንግ ሊሆን ይችላል። እነዚህ በሙሉ ሰርቪስ የሚባሉ ናቸው። ሴልስ ረቨኒው የምንላቸው ፕሮዳክት በመሸጥ እቃ አገልግሎት በመስጠት፣ ኢንተረስት ረቨኒው የምንላቸው ከኢንተረስት ባንክ ኢንተረስት፣ ከኢንቨስትመንት ከነዚህ የተገኙ የታይፕስ ኦፍ ረቨኒውስ ናቸው ማለት ነው። ረቨኒው ታይፖች ናቸው ማለት። ስለዚህ የመጀመሪያው ኤሌመንትስ ኦፍ ኢንካም ስቴትመንት ረቨኒው ነው ማለት ነው። ሁለተኛው ኤሌመንትስ ኦፍ ኢንካም ስቴትመንት ኤክስፔንስ ነው። ኤክስፔንስ ብለን የምንጠራው አን ኤክስፔንስ ኢዝ the cost incurred a business in the process of generating revenue። ረቨኒውን ጀነሬት ለማድረግ የምናወጣው
ኮስት ኤክስፔንስ ተብሎ ይጠራል። ረቨኒው ጀነሬት ለማድረግ የምናወጣው ኮስት ኤክስፔንስ ተብሎ ይጠራል። ሳላሪስ ሊሆን ይችላል፣ ረንት ሊሆን ይችላል፣ ዩቲሊቲስ፣ አድቨርታይዚንግ እንደዚህ ማለት ነው። ሰራተኛ እንቀጥራለን። ለሰራተኛ የምንከፍለው ደሞዝ፣ ለቢሮ ኪራይ፣ ለቤት ኪራይ የምንከፍለው ክፍያ፣ ዩቲሊቲስ ለመብራት ለውሃ የምንከፍላቸው ክፍያዎች፣ አድቨርታይዚንግ ለማስታወቂያ ለፕሮሞሽን የምንከፍላቸው ክፍያዎች ኮስት ኦፍ ኦፕሬሽንስ የምንላቸው ማለት ነው። እነዚህ ኤክስፔንስ ተብለው ይጠራሉ። ሁለተኛው ኤክስፔንስ አን አውትፍሎ ኦፍ ካሽ ኦር አዘር አሴት ነው። ሶስተኛ ኤክስፔንስ ሪዲዩስ ፕሮፊት ነው። ፕሮፊት እዚህ ኳልስ ረቨኒው ማይነስ ኤክስፔንስ ነው ብለናል። ስለዚህ ኤክስፔንሳችን በጨመረ ቁጥር ፕሮፊታችን ምን ያደርጋል? ሪዲዩስ ያደርጋል። አራተኛ ኤክስፔንስ ሪከርድድ ዌን ኢንከር ነው። ዌን ቤኔፊትስ ሪሲቭድ ኖ ኒድ ቱ ፔይ ካሽ ቱ ሪከርድ ነው። አገልግሎት ካገኘን ጥቅም ካገኘ ቢዝነሳችን ጥቅም ካገኘ አገልግሎት ካገኘ የመመዝገብ ኤክስፔንስ ብሎ የመመዝገብ ጆርናል ኢንትሪ የማከናወን ግዴታ ይኖርበታል። ካሽ እስከሚከፍል መጠበቅ የለበትም ማለት ነው። ለምሳሌ የሰራተኞች ደሞዝ ሳይከፈል የወሩ መጨረሻ ላይ 3 ቀን 4 ቀን ቢቆይ አገልግሎቱን እስካገኘ ድረስ ቢዝነሱ ሳላሪ ኤክስፔንስ ብሎ የመመዝገብ ግዴታ ይኖርበታል ማለት ነው። ኤክስፔንስ ብለን የምንጠራቸው ኮስት ኦፍ ጉድ ሶልድ ፔድ ፎር ኢንቨንተሪ፣ ለሸጥነው ሽያጭ ላከናወን ነው ኮስት ኦፍ ጉድ ሶልድ ኤክስፔንስ ተብሎ ይጠራል። ዩቲሊቲስ ለውሃ ለመብራት የምንከፍላቸው፣ ዌጅ ለሰራተኛ የሚከፈል፣ ረንት ለኦፊስ ስፔስ ለኢኩዊፕመንት፣ ሰፕላይስ ለቢሮ አገልግሎት የምንጠቀምባቸው ሰፕላይስ ወረቀት ምናምን እስክሪብቶ፣ እነዚህ ስቴሽነሪ ማቴሪያልስ ማለት ነው። ኢንሹራንስ አንድ ኤክስፔንስ ነው። አድቨርታይዚንግ፣ ባንክ ፊስ እነዚህ አጠቃላይ እንደ ኤክስፔንስ የሚታዩ ናቸው ማለት ነው። ኤክስፔንስ ብለን የምንጠራው ይህንን ይመስላል። ጌንስ ኤንድ ሎስስ ኤለመንትስ ኦፍ ኢንካም ስቴትመንት ናቸው። ስለዚህ ጌንስ ብለን የምንጠራቸው ፕሮፊትስ ፍሮም ነን ኮር አክቲቪቲስ ኦፍ ቢዝነስ ነው። ለምሳሌ ሴሊንግ ኦፍ ኦልድ አሴትስ ሞር ዛን ቡክ ቫሊዩ፣ ቢዝነሱ ያለውን ኦልድ አሴት ከቡክ ቫሊዩ በላይ ቢሸጥ፣ ማሽነሪ ሊሆን ይችላል፣ ኢኩዊፕመንት ሊሆን ይችላል፣ የተለያየ ማቴሪያል ከቡክ ቫሊዩ በላይ ከሸጠ ጌንስ ይባላል። አይታችሁ እንደሆነ ብዙ ድርጅቶች ያረጁ እቃዎቻቸውን በጨረታ አወዳድረው ይሸጣሉ። በጨረታ አወዳድረው ሲሸጡ ከቡክ ቫሊዩ በላይ ከሸጡ ጌንስ አላቸው ማለት ነው። ጌንስ አላቸው። ለምሳሌ ኮምፒውተር በ50 ሺህ ብር ቫሊዩ የነበረው ኮምፒውተር ዲፕሪሼት አድርጎ የነበረው ቡክ ቫሊዩ 5 ሺህ ብር ቢሆን ካረጀ በኋላ ለጨረታ ለሽያጭ ሲወጣ የነበረው ቡክ ቫሊዩ መጀመሪያ የተገዛው 50 ሺህ ብር ነው ኮምፒውተሩ። ከዛ በኋላ ጥቅም አገልግሎት ሲሰጥ ከቆየ በኋላ ለጨረታ ሲወጣ የነበረው ቡክ ቫሊዩ 5 ሺህ ብር ቢሆንና በጨረታ ሲሸጥ 7 ሺህ ብር ቢሸጥ የነበረው ቡክ ቫሊዩ 5 ሺህ ብር ነው። የሸጥነው 7 ሺህ ብር ነው። ስለዚህ 7 ሺህ ብር ሲቀነስ 5 ሺህ ብር 2 ሺህ ብር ምን አለው ማለት ነው? ጌንስ አለው ማለት ነው። 2 ሺህ ብር ምን አለው? ጌን አለው ማለት ነው። ይሄ ግን ምንድነው? የቢዝነሱ ኮር አክቲቪቲ አይደለም። የቢዝነሱ ኮር አክቲቪቲ አይደለም። ከነን ኮር አክቲቪቲ ኦፍ ቢዝነስ የተገኘ ፕሮፊት ነው ጌን ብለን የምንጠራው ማለት ነው። አራተኛው ኤለመንትስ ኦፍ ኢንካም ስቴትመንት ሎስስ ነው። ሎስ ብለን የምንጠራው ሎስስ ፍሮም ነን ኮር አክቲቪቲ ኦፍ ቢዝነስ ነው። ከቢዝነስ ኮር አክቲቪቲ ውጪ የሚፈጠር ሎስ ማለት ነው። ለምሳሌ ኢንቨንተሪ ዳሜጅ ቢያጋጥም፣ ስቶራችን ቢቃጠል፣ መጋዘናችን ቢቃጠል፣ ናቹራል የሆነ ዲዛስተር ቢያጋጥም፣ ጎርፍ ሊሆን ይችላል፣ የእሳት አደጋ ሊሆን ይችላል፣ ሌሎች መበላሸቶች ቢያጋጥሙ ከቢዝነሱ ኮር አክቲቪቲ ውጪ ከቢዝነሱ ኮር ኦፕሬሽን ውጪ የሚመጣ ሎስ ነው። ይሄ ሎስስ ተብሎ ይጠራል ማለት ነው። ሎስስ ብለን እንጠራቸዋለን። ኤለመንትስ ኦፍ ኢንካም ስቴትመንት ብለን የምንጠራቸው ረቨኒው፣ ኤክስፔንስ፣ ጌን ኤንድ ሎስስ ናቸው ማለት ነው። ሌላው አዘር ኪ ኤለመንትስ ብለን የምንጠራቸው ናቸው። አዘር ኪ ኤለመንትስ ብለን የምንጠራቸው የመጀመሪያው ድራዊንግ ነው። ቢዝነሱ ሶል ፕሮፕራይተርሽፕ በሚሆንበት ሰዓት ላይ ድራዊንግስ ብለን እንጠራዋለን። ድራዊንግስ ማለት መኒ ቴክን አውት ባይ ዘ ኦነር ፎር ፐርሰናል ዩዝ ነው። የቢዝነሱ ኦነር የቢዝነሱ ባለቤት ለግል ጥቅሙ ለግል ጉዳዩ ከቢዝነሱ ገንዘብ ወጪ ካደረገ ድራዊንግስ ብለን እንጠራዋለን። ስለዚህ ድራዊንግ ምን ያደርጋል? ኢኩዊቲን ምን ያደርጋል? ሪዲዩስ ያደርጋል። ኢኩዊቲን ሪዲዩስ ያደርጋል። ሁለተኛው ዲቪደንድስ ነው። ዲቪደንድስ ፎር ኮርፖሬሽን ነው። ለኮርፖሬሽን በሚሆንበት ሰዓት ደግሞ ዲቪደንድ እንለዋለን። ዲቪደንድ ብለን የምንጠራው ፕሮፊት ዲስትሪቢዩትድ ቱ ሸርሆልደርስ ነው። ለሸርሆልደርስ ለቢዝነሱ ባለቤቶች ለቢዝነሱ የሸር ባለቤቶች የተከፋፈለ ትርፍ ነው ዲቪደንድስ ብለን የምንጠራው ማለት ነው። ባንኮቹ አይታችሁ ከሆነ የዓመቱ መጨረሻ ላይ ያተረፉትን ትርፍ ለባለአክሲዮኖች ምን ያደርጋሉ? ያከፋፍላሉ። ስለዚህ ካከፋፈሉት ምን ይባላል ማለት ነው? ዲቪደንድስ ይባላል ማለት ነው። ዲቪደንድም ድራዊንግም ግን ምን ያደርጋሉ? ሁለቱም ኢኩዊቲን ሪዲዩስ ያደርጋሉ ማለት ነው። ሶስተኛው ኮምፕሬሄንሲቭ ኢንካም ነው። ኮምፕሬሄንሲቭ ኢንካም ብለን የምንጠራው አንሪያላይዝድ ጌን ኦር ሎስ ነው። ኮምፕሬሄንሲቭ ኢንካም የምንለው አየር ላይ ያለ ኢን ሪያሊቲ የሌለ አንሪያላይዝድ የሆነ ጌን ኦር ሎስ ነው። ኤግዛምፕል በከረንሲ ፍላክቹዌሽን ምክንያት የሚመጣ ጌን ኤንድ ሎስ ይኖራል። ዶላር በጨመረበት ጊዜ እና ገንዘብ በቀነሰበት ጊዜ የኢትዮጵያ የብር ዲቫሉዌት ሲደረግ $1 በ55 ብር አካባቢ መነዘር የነበረው
ዶላሩ ሲጨምር አንድ ዶላር ወደ 80 ብር አካባቢ ነው የሄደው። ስለዚህ ከ55 ብር ተነስቶ ወደ 80 ብር ሲሄድ የ25 ብር አንሪያላይዝድ ጌን አምጥቷል ማለት ነው። አንሪያላይዝድ ጌን አምጥቷል ማለት ነው። የባንክ ሂሳብ ውስጥ ዶላር ያለው ሰው ዶላሩን ሳይመነዝረው የከረንሲ ፍላክቹዌሽን በመፈጠሩ ምክንያት በአንድ ዶላር ወደ 25 ብር አካባቢ የሚጠጋ አንሪያላይዝድ የሆነ ጌን ይኖረዋል ማለት ነው። በተቃራኒው በዶላር ዕዳ የሚከፍል ሰው ቢኖር ደግሞ በብር መጀመሪያ 55 ብር አውጥቶ 1 ዶላር ገዝቶ ይከፍል የነበረውን በኋላ ላይ ግን 1 ዶላር ገዝቶ የሚከፍለው በስንት ብር ነው? በ85 ብር ይሆናል ማለት ነው። ስለዚህ ሎስ ያጋጥመዋል ማለት ነው። ያ ሎስ ግን ምንድን ነው? በከረንሲ ፍላክቹዌሽን ምክንያት የሚመጡ ከሆኑ አንሪያላይዝድ የሆኑ ጌንስ ኦር ሎስስ ብለን እንጠራቸዋለን ማለት ነው። አዘር ኤለመንትስ ኦፍ አካውንቲንግ ብለን የምንጠራቸው ድራዊንግ ለሶል ነው፣ ዲቪደንድ ለኮርፖሬሽን ነው፣ ኤንድ ኮምፕሬሄንሲቭ ኢንካም አንሪያላይዝድ ጌን ኦር ሎስስ ነው ማለት ነው። ስለዚህ አዘር ኪ ኤለመንትስ ብለን የምንጠራቸው እነዚህ ናቸው ማለት ነው። ሌላው በአካውንቲንግ መሰረታዊ ነጥብ ደብል ኢንትሪ ሲስተም ነው። ደብል ኢንትሪ ስንል ምን ማለታችን ነው? እያንዳንዱ ፋይናንሻል ትራንዛክሽን እያንዳንዱ ግብይት አትሊስት ቱ አካውንትስ አፌክት ያደርጋሉ። በአካውንቲንግ ዓለም ውስጥ አንድ ትራንዛክሽን ቱ ሳይድስ ይኖረዋል። እነዛ ቱ ሳይድስ ዴቢት ኤንድ ክሬዲት ሳይድስ ተብለው ይጠራሉ። ክሬዲት ሳይድ ራይት ሳይድ ነው፣ ራይት ሳይድ ነው ያለው ሁልጊዜ። ዴቢት ሳይድ ደግሞ ሌፍት ሳይድ ነው ያለው። እያንዳንዱ ትራንዛክሽን እያንዳንዱ ግብይት ምዝገባ በሚከናወንበት ሰዓት ላይ ቱ አካውንትስን ዴቢት ኤንድ ክሬዲት ይነካል ማለት ነው። ዋን አካውንት ኢዝ ዴቢት ዘ አናዘር አካውንት ኢዝ ክሬዲት ይሆናል ማለት ነው። ለምሳሌ የ1 ሺህ ብር ሽያጭ ብናከናውን ካሻችን በ1 ሺህ ብር ይጨምራል፣ ዴቢት ሳይድ ይሆናል። ዴቢታችን በ1 ሺህ ብር ይጨምራል። ክሬዲታችን ረቨኒው በ1 ሺህ ብር ይጨምራል። ክሬዲት ሳይዱ ረቨኒው ነው፣ ዴቢት ሳይዱ ደግሞ ካሽ ነው ማለት ነው። ስለዚህ በዴቢት ሳይድ ካሽ ይጨምራል፣ በክሬዲት ሳይድ ደግሞ ረቨኒው ይጨምራል። በአንድ ትራንዛክሽን ቱ አካውንትስ ካሽ አካውንት ኤንድ ረቨኒው አካውንት ምን ይሆናሉ ማለት ነው? አፌክት ይደረጋሉ ማለት ነው። ዛት ኢዝ ደብል ኢንትሪ ብለን የምንጠራው ይሄ ነው። ደብል ኢንትሪ ያስፈለገበት መሰረታዊ ምክንያት ቱ ስቴይ ዘ ቤዚክ አካውንቲንግ ኢኩዌሽን ባላንስድ ነው። ቤዚክ አካውንቲንግ ኢኩዌሽን ብለን የምንጠራው አሴት ኢዝ ኢኳልስ ሊያቢሊቲ ፕላስ ኢኩዊቲ የሚለው ነው። ስለዚህ ይህ አካውንቲንግ ኢኩዌሽን ኦልዌይስ ሁልጊዜ ባላንስድ ይሆን ዘንድ ዴቢት ኤንድ ክሬዲት ባላንስ ደብል ኢንትሪ አካውንቲንግ ኮንሰፕት አስፈላጊ ነው ማለት ነው። ቤዚክ የሆነው የአካውንቲንግ ኢኩዌሽን አሴት ኢዝ ኢኳልስ ሊያቢሊቲ ፕላስ ኢኩዊቲ የሚለው የቤዚክ አካውንቲንግ ኢኩዌሽን ኦልዌይስ ኢኳል ይሆን ዘንድ ደብል ኢንትሪ አካውንቲንግ ኮንሰፕት አስፈላጊ ነው፣ የግድ ነው ማለት ነው። ደብል ኢንትሪ አካውንቲንግ ኮንሰፕት የግድ ነው ማለት ነው። ስለዚህ እያንዳንዱ ትራንዛክሽን በሚመዘግብበት ሰዓት ዴቢት ኤንድ ክሬዲት ተከትለን ነው ማለት ነው። ዴቢት ኤንድ ክሬዲትን ተከትለን ነው ማለት ነው ምዝገባ የምናከናውነው። ስለዚህ እያንዳንዱ አካውንት ኤለመንትስ ኦፍ አካውንቲንግ ስናይ ኤለመንትስ ኦፍ ባላንስ ሺት አሴት ኢዝ ኢኳልስ ሊያቢሊቲ ፕላስ ኢኩዊቲ የሚለው ነው። ኤለመንትስ ኦፍ ኢንካም ስቴትመንት ረቨኒው፣ ኤክስፔንስ፣ ጌን ኤንድ ሎስ አይተናል። አዘር ኪ ኤለመንትስ ኦፍ አካውንቲንግ ብለን የምንጠራቸው ዲቪደንድ፣ ድራዊንግ ኤንድ ኮምፕሬሄንሲቭ ኢንካም አይተናል። ስለዚህ እያንዳንዱ አካውንቲንግ ኤለመንት በአካውንቲንግ ኢኩዌሽን ጊዜ በደብል ኢንትሪ ጊዜ የትኛው ዴቢት ባላንስ የትኛው ክሬዲት ባላንስ ይኖረዋል የሚለውን የትኛው አካውንት ዴቢት ባላንስ የትኛው አካውንት ደግሞ ክሬዲት ባላንስ ይኖረዋል የሚለውን ቀጥለን እናያለን። አንደኛው አካውንቲንግ ኤለመንት አሴት ነው። አሴት ያለው ኖርማል ባላንስ ዴቢት ነው። ኢንክሪዝ የሚያደርገው በዴቢት ሳይድ ነው። ዲክሪዝ የሚያደርገው በክሬዲት ሳይድ ነው። ስለዚህ እያንዳንዱ አሴት አካውንት ሪሲቬብል፣ ካሽ፣ ላንድ፣ ቢውልዲንግ እነዚህ ኢንቨንተሪ፣ ሊስት ኦፍ አሴትስ ብለን የጠራናቸው እያንዳንዱ አሴት አይተም ኖርማል ባላንሱ ዴቢት ባላንስ ነው። የሚጨምረው ኢንክሪዝ የሚያደርገው በዴቢት ሳይድ ነው። ዲክሪዝ የሚያደርገው ደግሞ በክሬዲት ሳይድ ነው ማለት ነው። ስለዚህ አሴታችን ሲጨምር ዴቢት ባላንስ እንመዘግባለን፣ አሴታችን ሲቀንስ ደግሞ ክሬዲት ባላንስ እንመዘግባለን ማለት ነው። ሁለተኛው ኤክስፔንስ ነው። ኤክስፔንስ ኖርማል ባላንሱ ዴቢት ነው። ኢንክሪዝ የሚያደርገው በዴቢት ሳይድ ነው፣ የሚጨምረው በዴቢት ሳይድ ነው። ኤክስፔንሳችን ሲጨምር ዴቢት ሳይድ ነው፣ ሲቀንስ ክሬዲት ሳይድ ነው። ኤክስፔንስ ሲቀንስ። ሶስተኛው ዲቪደንድ ነው። ዲቪደንድ ያለው ኖርማል ባላንስ ዴቢት ነው። ሲጨምር የሚጨምረው በዴቢት ሳይድ ነው፣ ሲቀንስ የሚቀንሰው በክሬዲት ሳይድ ነው። ሎስ፣ አራተኛው ሎስ ነው። ሎስ ያለው ባላንስ ዴቢት ባላንስ ነው። ሲጨምር የሚጨምረው በዴቢት ሳይድ ነው፣ ሲቀንስ የሚቀንሰው በክሬዲት ሳይድ ነው። ስለዚህ አሴት ኤክስፔንስ ዲቪደንድ ኤንድ ሎስ ያላቸው ኖርማል ባላንስ ዴቢት ነው። ኢንክሪዝ የሚጨምሩት በዴቢት ባላንስ ነው። ዲክሪዝ የሚያደርጉት የሚቀንሱት በክሬዲት ባላንስ ነው። አምስተኛው ሊያቢሊቲ ነው። ሊያቢሊቲ ያለው ባላንስ ክሬዲት ሳይድ ነው ኖርማል ባላንሱ። ሲጨምር የሚጨምረው በክሬዲት ሳይድ ነው። ሲጨምር የሚጨምረው በክሬዲት ሳይድ ነው።
ሲቀንስ የሚቀንሰው በዴቢት ሳይድ ነው። ካፒታል ወይም ኢኩዊቲ ብለን የጠራ ነው ማለት ነው። ካፒታል ወይም ኢኩዊቲ ያልነው ስድስተኛ ኖርማል ባላንሱ ክሬዲት ነው። ሲጨምር የሚጨምረው በክሬዲት ሳይድ ነው። ሲቀንስ የሚቀንሰው በዴቢት ሳይድ ነው። ረቨኒው ያለው ኖርማል ባላንስ ክሬዲት ነው። ሲጨምር የሚጨምረው በክሬዲት ሳይድ ነው። ሲቀንስ የሚቀንሰው በዴቢት ሳይድ ነው። ጌን ያለው ኖርማል ባላንስ ክሬዲት ነው። ሲጨምር የሚጨምረው በክሬዲት ሳይድ ነው። ሲቀንስ የሚቀንሰው በዴቢት ሳይድ ነው ማለት ነው። ስለዚህ ሊያቢሊቲ፣ ካፒታል ወይም ኢኩዊቲ፣ ረቨኒው ኤንድ ጌን ያላቸው ኖርማል ባላንስ ክሬዲት ነው። ሲጨምሩ የሚጨምሩት በክሬዲት ሳይድ ነው። ሲቀንሱ የሚቀንሱት ደግሞ በዴቢት ሳይድ ነው ማለት ነው። በዴቢት ሳይድ ነው። ስለዚህ ኦል አሴትስ ሎስስ ኤንድ ኤክስፔንዲቸርስ፣ ኤክስፔንዲቸር ምን ብለን የምንጠራቸው ኤክስፔንስስ ማለት ነው። አሴት ሎስ ኤክስፔንዲቸር ዊል ሃቭ ዴቢት ባላንስ አላቸው። ዴቢት ባላንስ አላቸው። ኢንክሪዝ የሚያደርጉት በዴቢት ሳይድ ነው። ዲክሪዝ የሚያደርጉት ደግሞ ክሬዲት ሳይድ ነው። ኦል ሊያቢሊቲስ ጌንስ ኤንድ ረቨኒውስ ዊል ሃቭ ክሬዲት ባላንስ ማለት ነው። ሊያቢሊቲ ካፒታል፣ ኢኩዊቲ፣ ረቨኒው ኤንድ ጌን ያላቸው ባላንስ ክሬዲት ነው። ኢንክሪዝ የሚያደርጉት በክሬዲት ሳይድ ነው ማለት በክሬዲት ሳይድ ነው ማለት። በሌላ አገላለጽ ዲለር ብለን እንጠራቸዋለን። ዲ ኮኖት የሚያደርገው ዲቪደንድ ነው። ዲቪደንድ ያለው ባላንስ ዴቢት ነው። ኢንክሪዝ የሚያደርገው ዴቢት ሳይድ ነው። ኢ ኮኖት የሚያደርገው ኤክስፔንስን ነው። ኤክስፔንስ ኢንክሪዝ የሚያደርገው በዴቢት ሳይድ ነው። አሴትስ ዴቢት ሳይድ ናቸው ያላቸው እነዚህ ዴቢት ሳይድ ይጨምራሉ፣ ክሬዲት ሳይድ ደግሞ ይቀንሳሉ ማለት ነው። ኤል ኮኖት የሚያደርገው ሊያቢሊቲ ነው። ኢ ኮኖት የሚያደርገው ኢኩዊቲ ነው። አር ረቨኒው ነው። ስለዚህ ሊያቢሊቲ፣ ኢኩዊቲ ኤንድ ረቨኒው ያላቸው ባላንስ ክሬዲት ባላንስ ነው ያላቸው። ክሬዲት ባላንስ ናቸው እነዚህ ያላቸው። ስለዚህ በክሬዲት ሳይድ ይጨምራሉ፣ በዴቢት ሳይድ ይቀንሳሉ ማለት ነው። ዲ ዲቪደንድ፣ ኢ ኤክስፔንስ፣ ኤ አሴት ዴቢት ባላንስ አላቸው። የሚጨምሩት በዴቢት ሳይድ ነው፣ የሚቀንሱት በክሬዲት ሳይድ ነው። ኤል ሊያቢሊቲ፣ ኢ ኢኩዊቲ፣ አር ረቨኒው ያላቸው ባላንስ ክሬዲት ባላንስ ነው። የሚጨምሩት በክሬዲት ሳይድ ነው። ሲቀንሱ የሚቀንሱት ደግሞ በዴቢት ሳይድ ነው። ስለዚህ ዲለር ብለን እንጠራቸዋለን ማለት ነው። ደብል ኢንትሪ ያስፈለገበት መሰረታዊ ምክንያት ቤዚክ አካውንቲንግ ኢኩዌሽን ብለን የምንጠራው አሴት ኢዝ ኢኳልስ ሊያቢሊቲ ፕላስ ኢኩዊቲ የሚለውን ኢንሹር ለማድረግ ነው ካልን እያንዳንዱ ቻርት ኦፍ አካውንት ምን አይነት ባላንስ ነው ያለውን የሚለውን ደግሞ እዚህ ጋር ላይ ያሳያችሁ። አሴት ኢዝ ኢኳልስ ሊያቢሊቲ ፕላስ ኢኩዊቲ ነው። አሴትን እዩ እዚህ ጋር አሴት ዴቢት ሳይድ ኢንክሪዝ ያደርጋል። ፕላስ ማለት ነው። ፕላስ ምልክቱ ሲጨምር የሚጨምረው ዴቢት ሳይድ ነው። ሲቀንስ የሚቀንሰው ክሬዲት ሳይድ ነው። ኤክስፔንስ ሲጨምር የሚጨምረው በዴቢት ሳይድ ነው። ሲቀንስ የሚቀንሰው በክሬዲት ሳይድ ነው። ዲቪደንድ ሲጨምር የሚጨምረው በዴቢት ሳይድ ነው። ሲቀንስ የሚቀንሰው በክሬዲት ሳይድ ነው። አሴት፣ ኤክስፔንስ፣ ዲቪደንድ ወይም ድሮዊንግ ብለን የምንጠራቸው ያላቸው ባላንስ ኢንክሪዝ የሚያደርጉት በዴቢት ሳይድ ነው። ሲቀንሱ የሚቀንሱት ደግሞ ክሬዲት ሳይድ ነው ማለት ነው። ኦል አዘርስ ሊያቢሊቲ፣ ኢኩዊቲ፣ ካፒታል፣ ሪተርንድ ኤርኒንግ፣ ረቨኒው ያላቸው ባላንስ ክሬዲት ሳይድ ነው። በክሬዲት ሳይድ ይጨምራሉ። ሲቀንሱ የሚቀንሱት ደግሞ በዴቢት ሳይድ ነው ማለት ነው። ደብል ኢንትሪ ብለን የምንጠራው ይህ ነው። ስለ አካውንቲንግ ፕሮሰስ፣ አካውንቲንግ ሳይክል ስናይ ክሎዚንግ ኢንትሪ ላይ ቴምፖራሪ አካውንቶችን ዜሮ እናደርጋለን ብለን ኤክስፔንስ፣ ረቨኒው ኤንድ ዲቪደንድ ምንድናቸው? ቴምፖራሪ አካውንትስ ናቸው። እነዚህ ቴምፖራሪ አካውንቶችን በክሎዚንግ ኢንትሪ ጊዜ ዜሮ እናደርግና ወደ የት እናስተላልፋቸዋለን? ያላቸውን ባላንስ ወደ ሪተርኒንግ ኤርኒንግ ይሄዳል ማለት ነው። ሪተርንድ ኤርኒንግ ነው የሚቀጥለው ማለት የበጀት ዓመቱ የሂሳብ ዓመቱ መዝጊያ ላይ መጨረሻ ላይ ቴምፖራሪ አካውንቶች ተዘግተው ዜሮ ሆነው የሚቀረው ባላንስ ሺት ኤሌመንትስ ናቸው። አሴት ኢዝ ኢኳልስ ሊያቢሊቲ ፕላስ ኢኩዊቲ የሚለው ነው የሚቀረው። ኢኩዊቲ ምን ይዛል? ካፒታልን እና ሪተርንድ ኤርኒንግ ይዛል። ሪተርንድ ኤርኒንግ ደግሞ ምንን ይዛል ማለት ነው? ቴምፖራሪ አካውንትስን ኤክስፔንስ፣ ረቨኒው ኤንድ ዲቪደንድ ይዛል ማለት ነው። ስለዚህ ቴምፖራሪ አካውንት ምንላቸው ኤክስፔንስ፣ ረቨኒው ኤንድ ዲቪደንድን ዜሮ እናደርግና ሪተርን ኤርኒንግ ላይ አማውንታቸው ያርፋል። ስለዚህ ኢኩዊቲ፣ ካፒታል እና ሪተርን ኤርኒንግ ይዞ ይቀጥላል ማለት ነው። ስለዚህ እነዚህ ቴምፖራሪ አካውንትስ ብለን የምንጠራቸው ኤክስፔንስ፣ ረቨኒው ኤንድ ዲቪደንድ ወደ ሪተርን ኤርኒንግ ይሄዳሉ። ከሪተርን ኤርኒንግ ካለፉ በኋላ ወደ ቀጣዩ የአካውንቲንግ ፔሪድ ይተላለፋል ማለት ነው። ስለዚህ አሴት፣ ኤክስፔንስ ኤንድ ዲቪደንድ ዴቢት ባላንስ ነው ያላቸው። የሚጨምሩት በዴቢት ሳይድ ነው፣ የሚቀንሱት በክሬዲት ሳይድ ነው። ሌሎች ደግሞ ከአሴት ኤክስፔንስ ኤንድ ዲቪደንድ ውጭ ያላቸው ባላንስ ክሬዲት ባላንስ ነው። የሚጨምሩት በክሬዲት ሳይድ ነው፣ ሲቀንሱ የሚቀንሱት በዴቢት ሳይድ ነው ማለት ነው። ስለዚህ አጠቃላይ ኤሌመንትስ ኦፍ አካውንቲንግ ኤንድ ደብል ኢንትሪ አካውንቲንግ ብለን የምንጠራው ይሄ ነው። ቱቶሪያሉን ከወደዳችሁት ቻናሉን ሰብስክራይብ፣ ላይክ ኤንድ ሼር ማድረጋችሁን አትርሱ። በሌላ ቱቶሪያል እስከምንገናኝ ሰላም።